ሶሻል ሚዲያ ስትጠቀም የማይጠቅሙ ነገሮችን ማየት ቀንስ። እኔ ቀልድ ሲመጣልኝ ይውልህ ላየው እችላለሁ። ያን ሰውዬ ግን ደጋግሜ ያላየው ቀልደኛ ነው የሚያደርገኝ። በቃ ከዛ በኋላ የዛን ሰውዬ ቪዲዮ ነው የሚያመጣልኝ፣ ቲክቶክ ፕሮግራም ነው የሚያደርገኝ። እኔ ለምሳሌ የሚያስቁኝ ሰዎች አሉ እውነቱን ተናገር ኢትዮጵያ ውስጥ የሚሰሩ ወር ደግሞ እንትንም የሚሰሩ ግን ምንድነው ማድረገው መሰለህ ለክ የሆነ አንድ ጊዜ ገብቼ ፎሪ ፔጃቸው ላይ ገብቼ ስቃለሁ ከፈለው ካሰኘኝ አይታይ ታርግ ይስጋለ ደግሞ ሲያመጣ በላት ቀልዳ ሐሳብ ቢይን ማሳለሁ። ለምን ቲክቶክ ለኔ እንዳያመቻቻቸው ገባ። አሁን የሆነ ኮሜዲያን ያመጣል፣ የውጭም ኮሜዲያን እኮ ሊሆን ይችላል። ትሬቨር ነው ለምሳሌ ያመጣልኝ ይችላል። ከዛ አመጣልኝ አይደል? ኦኬ እሺ ምንድነው ትሬቨር ነው ሲያ አንዱም ልሳቀልና ገባና እስቃለሁ። ደግሞ ትሬቨር ነው ካመጣ አልቀበልም ገባ። እኔ ቁም ነገር ከፈለኩኝ ቁም ነገሮቹን ግን ላይክ አደርጋለሁ፣ ሴቭ አደርጋለሁ። ከዛ ምን ያደርጋል? አይ ይሄ ልጅ ቁም ነገረኛ ነው አይሸወድም፣ ቁም ነገሩን ያመጣል።